ኢትዮጵያችን በከርሰ ምድሯ እጅግ በጣም ብዙ አይነት ማዕድናት የያዘች ነች። በማዕድን ዘርፍ ከዓለም ቀደምት መካከል የሆነችው ኢትዮጵያ በተለይም ከጥንት ስልጣኔ ጀምሮ በወርቅ እና በከበሩ ማዕድናት የምትታወቅ ናት። ዛሬም በአፍሪካ ቀንድ ከታላላቅ የወርቅ ክምችት ባለቤቶች አንዷ ናት። የታላቁ ስምጥ ሸለቆ መስመር እና የተለያየ የጂኦሎጂ አወቃቀሯ ኢትዮጵያ የታደለችውን ልዩ ልዩ ማዕድናት በየክልሉ እንዲከማቹ አስተዋጽኦ አድርጓል። ይህ ሰፊ የማዕድን ሀብት ለኢኮኖሚያዊ እድገት ከፍተኛ እምቅ አቅም የሰነቀ ሲሆን የውጭ ምንዛሬ በማስገኘት ለዜጎች የሥራ ዕድል በመፍጠር እንዲሁም ከውጭ የሚገቡትን ግብዓቶች በመተካት ለኢንዱስትሪው ጥሬ ዕቃዎችን በማቅረብ ረገድ ቁልፍ ሚና ይጫወታል። ማዕድን በአገር በቀል ኢኮኖሚ ፕሮግራም ትኩረት ከተሰጣቸው ዘርፎች አንዱ ሲሆን የማዕድን ቁፋሮ ተከትሎ የሚገኘውን ሀብት የማጣራት የማቅለጥና ሙሉ በሙሉ ወደ ተጠናቀቀ ምርት የመቀየር ሂደቶችን በሀገር ውስጥ በትኩረት እየተከናወኑ ይገኛሉ። እንደ ሲሚንቶ፣ ማርብልና ግራናይት ያሉ የኮንስትራክሽን ማዕድናት በማበልጸግ ታላላቅ ኢንዱስትሪዎችን ወደ ሥራ በማስገባት በኢንዱስትሪያል ማዕድን ጠንካራ ተግባራትን በማከናወን የድንጋይ ከሰል ምርትን በማስፋፋት የኃይል አቅርቦትን በማሳደግ ዘመናዊ የወርቅ ፋብሪካዎች እንዲገነቡ በማድረግ ስኬታማ ሥራ ተከናውኗል። እናም አሁን ማዕድን ለኢንዱስትሪውና ኮንስትራክሽን የጀርባ አጥንት በመሆን የአገር ቤት ኢኮኖሚውን ቁልፍ ደጋፊ እንዲሁም በቢሊዮን ዶላሮች የሚያስገኝ የውጭ ምንዛሬ አስገቢ ዘርፍ ሆኗል። በሰፊ ትኩረትና ጥናት የማዕድን ዘርፍ በነዳጅና ፔትሮሊየም እንዲሁም በተፈጥሮ ጋዝ ያከናወናቸው ተግባራትም እነሆ ዛሬም ለፍሬ መብቃት ጀምረዋል። የኦጋዴን የነዳጅ ፍለጋ ሥራ እንደ አውሮፓውያን አቆጣጠር በ1920 የተጀመረ ሲሆን በ1973 ቴኔኮ የተባለ የአሜሪካ ኩባንያ ካሉበት አንድ ጉድጓድ በመቆፈር የመጀመሪያውን የተፈጥሮ ጋዝ አገኘ። በተከታታይ የተከናወኑ ጥናቶች የኦጋዴንን ሸለቆ 198 ቢሊዮን ኪዩቢክ ሜትር የተረጋገጠ የተፈጥሮ ጋዝ ክምችትና 400 ቢሊዮን ኪዩቢክ ሜትር የጋዝ ሀብት እንዳለ ያመላከቱ ሲሆን ከ323 ሚሊዮን በርሜል በላይ የሚገመት የድፍድፍ ነዳጅ ቋት እንዳለም ይታሰባል። ይህ ከፍተኛ መጠን ያለው የኃይል ምንጭ ክምችት ወደ ሥራ ለማስገባት የተለያዩ ጥረቶች የተደረጉ ቢሆንም ፍሬ ሳያፈሩ ቆይተዋል። የለውጡ መንግሥት የልማት ምሰሶች አንዱ ለሆነው የማዕድን ዘርፍ ልዩ ትኩረት በመስጠቱ ከጂሲኤል ኩባንያ ጋር ኤፕሪል 16 ቀን 2024 ስምምነት ተፈረመ። የኦጋዴን የተፈጥሮ ጋዝና የሂላላ ነዳጅን ወደ ልማት ለማስገባት የተለያዩ ፕሮጀክቶችን በመቅረጽ ወደ ሥራ ገባ። ኢትዮጵያ የራሷን የልማት ፍላጎት ከዓለም አቀፍ የትብብር መድረኮች ጋር አጣጥማ እየተጓዘች ነው። ከሀገራት ጋር ስትራቴጂክ አጋርነት በመገንባትና ወንድማማችነትን በማጎልበት ኢትዮጵያ በማያቋርጥ እመርታ ትጓዛለች። ዓለም አቀፋዊ የካርቦን ሰንሰለት ሥርዓት በመገንባት ለዓለም ገበያ የኢነርጂ ምርቶችን እና አገልግሎቶችን የሚያቀርበው የጂሲኤል ግሩፕ የ35 ዓመታት ተሞክሮን በመጠቀም በመጀመሪያው ምዕራፍ በዕለት 2000 ሜትር ኪዩብ የተፈጥሮ ጋዝ ወይም በዓመት 50,000 ቶን ፈሳሽ የተፈጥሮ ጋዝ ማምረት የሚያስችል የተፈጥሮ ጋዝ ማቀነባበሪያ ፋብሪካ ተጠናቆ እነሆ ወደ ሥራ ገብቷል። ይህም ለኢትዮጵያ ኢንዱስትሪያል ፓርኮችና ላለቀለት የነዳጅ ውጤት ተጠቃሚዎች ያገለግላል። ከፈሳሽ የተፈጥሮ ጋዝ ላኪ ሀገሮች ተርታ ለመሰለፍም ያስችላል። በምዕራፍ 2 ደግሞ ካሉት ላይ በዓመት 6000 ቶን ፈሳሽ የተፈጥሮ ጋዝ ማቀነባበሪያ ፋብሪካ ይገነባል። ይህም አሁን የተጠናቀቀውን ፋብሪካ 12 እጥፍ ምርት በመስጠት የትራንስፖርት የኢንዱስትሪው ዘርፍ በከፍተኛ መጠን ያግዛል። በጎዴ ኢንዱስትሪ ፓርክ ውስጥ ግዙፍ የድፍድፍ ነዳጅ ማጣሪያ ፕሮጀክት ግንባታ ይጀምራል። ከ2 እስከ 3 ዓመት ጊዜ ውስጥ ወደ ሥራ የሚገባው የጎዴ ድፍድፍ ነዳጅ ማጣሪያ በዓመት 3.5 ሚሊዮን ቶን ነዳጅ የሚያጣራ ሲሆን ይህም የሀገራችንን የነዳጅ ፍጆታ እስከ 40 በመቶ የሚሸፍን ይሆናል። የጎዴ የነዳጅ ማጣሪያ ፋብሪካ የድፍድፍ ዘይትን ወደ ፔትሮሊየም ምርቶች በመቀየር ለማጓጓዣ፣ ለማሞቂያ፣ ለመንገድ ግንባታ፣ ለኤሌክትሪክ ማመንጫነትና ሌሎች ኬሚካሎችን ለማምረት ከፍተኛ ፋይዳ ይኖረዋል። ሌላኛው ግዙፍ ፕሮጀክት የማዳበሪያው ፋብሪካ ነው። በኢትዮጵያ ኢንቨስትመንት ሆልዲንግስ እና በዳንጎቴ ግሩፕ በጎዴ የሚገነባው ግዙፍ የማዳበሪያ ፋብሪካ ዩሪያ እና አሞኒያ ለማምረት የሚያስችል አቅም ይፈጥርልናል። የማዳበሪያው ፋብሪካ በ40 ወራት ውስጥ ተገንብቶ ወደ ሥራ ሲገባ በዓመት እስከ 3 ሚሊዮን ሜትሪክ ቶን የዩሪያ ማዳበሪያ ያመርታል። በግብርና ምርት አስደናቂ የታሪክ ምዕራፍ ለከፈተችው ሀገራችን ይህ ታላቅ ብስራት ነው።
ፕሮጀክቱ ለዘመናት ለተፈተኑት ገበሬዎቻችን አስተማማኝ የማዳበሪያ አቅርቦት የሚያረጋግጥ ቢሊዮን ዶላሮችን በማዳን ለምግብ ሉዓላዊነታችን ቁልፍ ነው። በምግብ ምርታችን ራሳችንን መቻል፣ በግብርና ሥራችን የላቀ ምርታማነትን ማረጋገጥ፣ ወደ ላቀ የኢኮኖሚ ምዕራፍ መሸጋገር የእነዚህ ፕሮጀክቶች ማዕከል ነው። ኢትዮጵያችን የታደለችው የማዕድናት ጸጋ ለሀገራችን የእድገት ፍላጎት ሁነኛ ደጋፊ መሆኑን ያረጋገጠ ነው። በማጥናት በመገንባት ወደ ሥራ በማስገባት እና አዳዲስ ፕሮጀክቶችን በማስጀመር ጉዞውን ይቀጥላል። ይህ የአረንጓዴ ኢነርጂ ጸዳል የአፍሪካን የኃይል ምንጭ ነፃነት የሚያነቃቃና የኢንዱስትሪውን ልዕልና የሚያረጋግጥ አርአያ ይሆናል።